የተወዳጇ ዘማሪት የምስራች ስምኦን የሽኝት ስነ ስርዓት በሂውጎ ቸርች እንደሚከናወን ቤተሰቦቿ አስታውቀዋል። የዘማሪዋ ህይወት ማለፍ ከተሰማ በኋላ በርካቶች ሀዘናቸውን እየገለጹ ይገኛሉ። ዘማሪዋ እንደምታውቁት ከ9 ወራት በፊት የጤና እክል አጋጥሞት በህዝብ ድጋፍ ወደ ታይላንድ በመሄድ ሕክምና አድርጋ ነበረ። በዛን ወቅትም የካንሰር ታማ እንደነበረ ብዙዎች ሲናገሩ ነበረ። ከዛ ካንሰር ተፈውሳ እንደነበረ የሚናገሩት የቤተሰብ ምንጮች አሁን ደግሞ በድጋሚ በጀርባዋና በሳምባዋ አካባቢ ሌላ አይነት 4ኛ ደረጃ የሆነ ካንሰር ተገኝቶባት በጽኑ ህሙማን ክፍል ውስጥ ገብታ ሕክምናዋን ስትከታተል ቆይታም ዛሬ ህይወቷ አልፏል። ይሄም ብዙዎችን አሳዝኗል። በዚህ መሰረት ነገ ማክሰኞም ከ4 ሰዓት ጀምሮ ቦሌ አካባቢ በሚገኘው በሂውጎ ቸርች የሽኝት ስነ ስርዓት እንደሚከናወን ቤተሰብ አስታውቋል። ስለዚህም ሁላችሁም የዘማሪዋ አድናቂዎችም ወዳጆች ሆናችሁ እንድትገኙ ሁላችሁም ተጠርታችኋል ማለት ነው። ለመላው ቤተሰብና ለወዳጆቿ እንደዚህ ለአድናቂዎቿ ለሁሉም ሰው መጽናናትን እንመኛለን።